ገብታ ሰላምህን ለኔ ሰጥተሃል። ችግሬን የረሳሁብህ ልነሳ እስቲ ላምልክ በተዘጋው ቤት ውስጥ ገብታ ሰላምህን ለኔ በልሃል። ችግሬን የረሳሁብህ ልነሳ እስኪ ላምልክ ኮቴ ሳይሰማ በር ሳይንኳኳ ከቤቴ የገባ ጌታ ተነካ። የታለ ያ እጅ ስለ እኔ የደማው ቁስሌ ሻርክበት መገኛ እሱ ነው። በተዘጋው ቤት ውስጥ ገብታ ሃሌሉያ! እንደ እግዚአብሔር ያለ ዛሬም ለእኛ ማንም የለም። ምድርን ያጸናት የምድርን ስርዓት የሚጠብቅ ታላቅና የተፈራው እግዚአብሔር በብርሃን የሚመራን በስልጣኑ ቃል ዓለማትንና ሁሉንም ዩኒቨርስ እየደገፈ የሚያኖር እግዚአብሔር የተባረከ ይሁን። ጌታ ይባረክ። ዛሬ ደግሞ የእግዚአብሔርን ቃል እናጠናለን። የምናጠናው የመጽሐፍ ክፍል የሚገኘው አንደኛ ነገሥት ምዕራፍ 3 ከ4 እስከ 15 ያለውን ክፍል እናያለን። በሰለሞን ሕይወት ውስጥ እግዚአብሔር ያደረገውን የእግዚአብሔርን ምሕረት እናያለን። ጌታ እንዲያስተምረን እንጸልይ። ኢየሱስ ትናንትናም ዛሬም እስከ ለዘላለም ሕያው ነው። ሃሌሉያ። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ የዘላለም ሕይወትን ስለሰጠህን እናመሰግንሃለን። ወልድ ያለው የዘላለም ሕይወት አለው ተብሎ እንደተጻፈ ለዘላለም እድል ስላጨህን በልጅህ ሞት ወደ ሰርግ ስለጋበዝከን እናመሰግንሃለን። የሰጠህንን ይህንን መልካም ጊዜ በስምህ ባርክልን። በጌታ በኢየሱስ ስትል ስማን። አሜን። የማነበው የመጽሐፍ ክፍል እንዲህ አብረን በጋራ እናየዋለን። ገባኦን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰለሞንም በዚያ መሰዊያ 1000 የሚቃጠል መስዋዕት አቀረበ። እግዚአብሔር በገባኦን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለ። ሰለሞንም አለ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነውም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰኛልና እኔም መውጫና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህ ያለው አንተ በመረጥከው ሕዝብህ ስለ ብዛቱ ይቆጠር ዘንድ ይመጠን ዘንድ በማይቻል በታላቅ ሕዝብህ መካከል ነው። ስለዚህ በሕዝብህ ላይ መፍረድ ይችል ዘንድ መልካሙንና ክፉውን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። ያለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህን ነገር ስለለመነ እግዚአብሔርም ደስ አሰኘው። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንህ እንጂ ለራስህ ብዙ ዘመናትን ባለጠግነትን የጠላቶችን ነፍስ ሳትለምን ይህን ነገር ለምንሃልና እነሆ እንደ ቃልህ አድርጌልሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቼሃለሁ። ደግሞም በነገስታት የሚመስልህ ማንም እንዳይኖር ያለመንኸውን ባለጠግነትና ክብር ሰጥቼሃለሁ። ከአባትህ ከዳዊት ጋር አባትህ ዳዊት እንደሄደ ስርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድህ እንደሆነ ዕድሜህን አረዝመዋለሁ። ሰለሞንም ነቃ፣ ሕልም ነበረ። ወደ ኢየሩሳሌም ወጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውን መስዋዕት አሳረገ፣ የደህንነት መስዋዕት አቀረበ፣ ለባሪያዎቹም ሁሉ ታላቅ ግብዣ አደረገ ይላል። እግዚአብሔር የተባረከ ይሁን። በዚህ ክፍል ላይ የምናገኘው ንጉሱን ሰለሞንን ነው፣ የቤርሳቤህንና የንጉስ ዳዊትን ልጅ። ምንም እንኳን ሰው የንጉስ ልጅ ቢሆን፣ ምንም እንኳን በንጉስ ቤት ቢኖር ሰው የሚቸግረው ነገር ብዙ ነውና ሰለሞንም ብዙ የሚጠይቀው ጥያቄ በተለይ እግዚአብሔር ምን እንድሰጥህ ለምን ካለ ንጹህ ቼክ ነው፣ ኢምቢሊየንስ ሊጻፍበት የሚችል ነው። ለዚህ
ስጦታውን ሊሰጥ የመጣው እግዚአብሔር ስለሆነ የፈለገው ሊል ይችላል። ግን የሰለሞንን ጸሎትና የሰለሞንን መስዋዕት የሰለሞንን ጥያቄ ዛሬ በጋራ እናይና ከዚህ ክፍል ለኔና ለእናንተ ምን ይቅርልን የሚለውን ክፍል እናያለን። እንግዲህ በዚህ ክፍል ላይ እንደምታዩት ንጉሱ ሰለሞን 1000 የሚቃጠል መስዋዕት በእግዚአብሔር ፊት አቀረበ። እግዚአብሔር የሺህ ተራሮች የሱ ናቸውና እልፍ አላፋት ተራሮች የሱ ናቸውና የሚመጣውም ያላየነውም ዓለም የሱ ነውና የሚቃጠል መስዋዕት የቁጥሩ ብዛት ለእግዚአብሔር ምኑም አይደለም። እግዚአብሔር ሁሌ የሚደነቀው መስዋዕቱ የሚቀርብበት ልብ እግዚአብሔርን ደስ ያሰኘዋል። ብዙ መስዋዕት እሱን ደስ አያሰኘው። ግን ሰለሞን ያቀረበበት ልብ በእግዚአብሔር ፊት ይለፍ ያገኘ መልካም የሆነ ልብ ነበረ። ስለዚህ እግዚአብሔር ወደ መስዋዕቱ ተመለከተ። እግዚአብሔር የሚቃጠል መስዋዕቱን ሲያሸት ምን እንድሰጥህ ለምን አለ። ዛሬ ለምትሰሙኝ ሰዎች የመልእክቴ ርዕስ ምን እንድሰጥህ ለምን የሚል ነው። ሁሉን የሚችል እግዚአብሔር ይህን ጥያቄ መጠየቅ ይችላል። ሰው ምን እንድሰጥህ ለምን ካለ ችግር ነው። የሚታይ ማቴሪያል ካልሆነ በስተቀረ መንፈሳዊ አቅም፣ መንፈሳዊ አቋም፣ መንፈሳዊ ብልጥግና ሊሰጥ የሚችል ማስተዋል፣ ጥበብ ያለው እግዚአብሔር እጅ ላይ ነውና ይሄን ሰው ሊጠይቅ አይችልም። መለኮት እየጠየቀው ነው። ስለዚህ ሰለሞን አሰበ። የጠላቶቹ ነፍስ ያስፈልገዋል። ታላቅ ንጉሥ መባል ያስፈልገዋል። ብዙ ዝና ያስፈልገዋል። ግን ሰለሞን አሰበ። ለዚህ ጉዳይ እግዚአብሔር ለሚፈልገው ጉዳይ አንደኛ ደረጃ ላይ የትኛውን ላርግ ብሎ ሲነሳ ይህንን ጥያቄ ጠየቀ። እግዚአብሔርን ደስ የሚያሰኘው ሲያስበው የነገሰው ወይም ደግሞ እግዚአብሔር እድል የሰጠው ርስቴነ እድል ፈንታዬነ ያለው ህዝብ ላይ ነው። እግዚአብሔር ከግብፅ የተቤዠው ከፈርዖን አገዛዝ ነፃ ያወጣው ህዝብ ላይ ነው። እግዚአብሔር ማንም እንዳይነካቸው በስሙ የማለ ኪዳን ያላቸውን ህዝብ እየመራ ነው እና በእነሱ ላይ የፈለገውን ባደርግ በተሰጠኝ ዘመን የፈለግኩትን ፍርድ አዛብቼ አንተን እንዳላስቀይምህ እግዚአብሔር ወይ ለባሪያ አስተዋይ ልቦና ስጠው አለ። ሌላውን ጸሎት ተወው። ከስር ያለውን ዋናው ትልቅ ሆኖ የወጣው እግዚአብሔር ምክንያቱም ይሄንን ህዝብ ከግብፅ የጠራው ርስቴ ነው ያለው ህዝብ ካዘነብኝ እግዚአብሔር አንተ ትቆጣለህ። አንተ ደግሞ ከባሪያ ከዳዊት ጋር በኪዳን እንደሄድ ካውቃለሁ። ማጥፋት ምን ያህል ዋጋ እንደሚያስከፍል ከአባቴ ሰምቻለሁ። ስለዚህ እግዚአብሔር ሆይ ህዝብን አሳዝኝ ያንተን እንዳላሳዝን ጥበብና ማስተዋልን ለባሪያ ስጣል። እግዚአብሔር ይሄን ስለጸለየ ደስ ተሰኘበት። እግዚአብሔር የተባረከ ይሁን። ምክንያቱም ህዝቡን እንዳያስቀይም እንዳያሳዝንበት ነው ይሄን ጥበብ የፈለገው፣ ለራሱ ክብር አይደለም። እናም እግዚአብሔር በልብህ ይሄ ነበር አለው። የጠላቶች ነፍስ፣ ባለጠግነት፣ ዝና እነዚህ ነበሩ። ግን አንተ ህዝቤን ለማስተዳደር መልካም ነገር ለምነሃልና ይሄንን ምርቃት አድርጌ እሰጥሃለሁ ማለት ነው። ምክንያቱም ሰው ሁሉ በዘመኑ ታላቅ ዝና፣ ታላቅ ክብር፣ ታላቅ መሰማትን እግዚአብሔር ቢሰጠው ሁሉም ሰው ደስ ይለዋል። ግን ሰለሞን ለምንድን ነው እግዚአብሔር ደስ የተሰኘው በዚህ የጸሎት ርዕሱ ካላችሁ የእግዚአብሔርን የልቡን ፍቃድ ነው የለመነው። የልቡን ፍቃድ እግዚአብሔር ከሰው ጋር ጉዳይ አለው። ከታናናሾች፣ ከታላላቆች፣ ከድሆች፣ ከሀብታሞች ላይ ከሰው ጋር ሰው ከሚባል ፍጥረት ጋር እግዚአብሔር ጉዳይ የሚያምኑ የማያምኑ እንኳን ቢሆኑ እግዚአብሔር በዓይኑ ፊት በልጁ ደም የጠራቸው የመምጣትና ያለመምጣት ጉዳይ ነው እንጂ የመንቃትና ያለመንቃት ጉዳይ ነው እንጂ እግዚአብሔር በሰው ቀልድ አያውቅም። ለሰው ነው የሞተው። ሰው የሆነው ራሱ ለሰው ስለሆነ ጌታ ኢየሱስ ለሰው ትልቅ አክብሮት አለው። ስለዚህ ለሰው የሆነ ጸሎት፣ ሰዎችን የሚያስደስት ፍርድ የማያዛባ ጸሎት ሰለሞን ሲጸልይ እግዚአብሔር ደስ አለው። እግዚአብሔር የተባረከ ይሁን። ስለዚህ መጣና ምርቃትም አለ። እንደው ተነሳ ከሚባል ንጉሥ አንተን የሚመስል እስከማይኖር ድረስ በምድር ላይ ስምህን አልቀዋለሁ፣ ባለጠግነትና ክብር ጨምረልሃለሁ አለው። እግዚአብሔር እንዳለው እንደ ምርቃቱ መጀመሪያ የእግዚአብሔርን የልቡን ፍቃድ ሲጸልይ የተደረገለትን አስቡ። ንጉሱ ሰለሞን ስናስብ የሚኖርበት የሊባኖስ ዱር የሚባል ነው። የሚጠጣው በወርቅ ብቻ ነው። የሚተኛው ከዝሆን ጥርስ በተሰራ አልጋ ነው። ዝናው በዓለም የናኘ ነው። ብዙዎች እሱን ሊያዩት ይፈልጋሉ። ስለዚህ እግዚአብሔር እውነትም የልመናውን ቃል ሰጠው። ለካ እግዚአብሔር ደስ የሚያሰኘውን ስንለምን፣ ጽድቅና መንግስቱን ስንፈልግ እግዚአብሔር በምድር ላይ ለፈጠረን ዓላማ ጸሎታችን ይሄ ሲሆን እግዚአብሔር ሌላውን ይጨምርልናል ማለት ነው። ለሰለሞንም የሆነው ይሄ ነው። ስለዚህ ዝነኛ ያደረገው፣ ታዋቂ ያደረገው፣ ሰው ሁሉ በምድር የሚፈልገው ነገር ሰለሞን ላይ አለ። እንደሱ አይነት ንጉስ፣ እንደሱ አይነት የቤት አስተዳደር፣ የሰራተኞቹ አቋቋም ያቺ ንግስት ሳባን እስኪያስገርማት ድረስ በቃ እያንዳንዱ ነገር ነፍስ በእግዚአብሔር ፊት የሚያቀርበውን አምልኮ ጨምሮ ነፍስ አልቀረላትም። እና እንደዚህ አይነት የተዋጣለት ስኬታማ የህይወት ጉዞ
እግዚአብሔር ሰጠው። ለምንድን ነው ለሰሎሞን እንዲህ አይነት ልህቀት የሰጠው ካልን የእግዚአብሔር የልቡን ፍቃድ ያደረገ ሰው ነበረ። እግዚአብሔር የተባረከ ይሁን። ሰዎች ብዙ ጊዜ ዝነኛ መሆን ይፈልጋሉ። ዝነኛ መሆን ብቻውን ምንም አያደርግም። አቶ ከሌ ነበረ ሞቱ የሚባል ታሪክ ነው የሚጻፈው። በእግዚአብሔር ፊት ራይት ያለው ዝነኝነት፣ ለእግዚአብሔር ሲኖር የሚወጣ ዝና፣ እሱ ለእግዚአብሔር ክብር ነው የሚሆነው። እግዚአብሔር የተባረከ ይሁን። ምክንያቱም ሰሎሞን አይረሳም፣ እናቱ ቤርሳቤህ ናት። ከየት እንደመጣ ያውቃል። እግዚአብሔር ነው እድል ፈንታ ሰጥቶት እዚህ ወንበር ላይ የተቀመጠው። ስለዚህ እግዚአብሔርን ደስታ ፈለገ። እግዚአብሔር ለሱ ጽድቅና መንግስቱን ሲፈልግ ሌላ ምርቃት ሰጠው። ብዙ ሰው የሚመረቀውን ጸሎት ነው የሚፈልገው። እግዚአብሔር ግን የልቡን መሻት እንድንጠይቅ ይፈልጋል። ለምን ሲባል እዚህ ምድር ላይ ለዓላማ በዓላማ ተፈጥረናል። ለእግዚአብሔር ደስታ ተፈጥረናል። ስለዚህ ሰው እንደ ኖርማል ሰዎች የሰውን የምድርን ኑሮ ይኖራል። ግን በዘመናት መካከል የእግዚአብሔርን ፍቃድ ለማገልገል በጸሎቶቻችን የእግዚአብሔር ደስ እንዲለው፣ በምናደርገው ነገር እግዚአብሔር ደስ እንዲለው፣ በተቀመጥንባቸው ስፍራዎች ቤተ መንግስት ቢሆን እግዚአብሔር ደስ እንዲለው፣ ታች ኪችን ውስጥ ቢሆን እግዚአብሔር ደስ እንዲለው፣ ከፍ ያለ ዝቅ ያለ የሚባል ሀገር በሰው ቀመር ያለና ሰዎች ቢሆን እግዚአብሔር ደስ እንዲለው እንድንኖር እግዚአብሔር ይፈልጋል። ስለዚህ እስቲ እንደው ዛሬ አንድ ጥያቄ ልጠይቅ። ጌታ መጥቶ ባለንበት ምን እንድሰጥህ ለምን ቢል ምን አይነት ጸሎት ተዘጋጅተናል? ወይም ደግሞ ዘመናችን ሁሉ እግዚአብሔርን ምን እየጠየቅነው ኖርን? እግዚአብሔርን ደስ የሚያሰኘውን ለመጠየቅ ዛሬ ብንነሳ መልካም ነው። ምክንያቱም እግዚአብሔር ይፈልጋል ሰው የልቡን ፈቃድ የሚጸልይለት። ይሄ በጸሎት ሰበብ አስታኮ ሌላ የሚናገር ሳይሆን የልቡ መሻት የእግዚአብሔር የሆነ ለህዝቡ የሚራራ በቅንነት የሚመራ በቤተ ክርስቲያን ውስጥ ባለው አገልግሎት ጌታ አንድ ቀን አገልግሎቴን መጥቶ ይቀበለኛል እያለ ታላላቆችንም ታናናሾችንም ድሆችንም ሀብታሞችንም በእኩል የሚመራለት ሰው እግዚአብሔር ከሰማይ ሆኖ ይፈልጋል። ጸሎታችን የተባረከ ይሁን። በኢየሱስ ክርስቶስ ጸሎትን የሚሰማ አምላክ በሰማይ ውስጥ አለ። እግዚአብሔር ኪዳኑን አያጥፍም። በስም የምትለምኑትን አብ ያደርገዋል ብሏል ጌታ ኢየሱስ። ስለዚህ በስሙ የምንለምነውን እንቀበላለን። ምን አይነት ጸሎት እየጸለይን ነው? ጌታን ደስ የሚያሰኘው እንዲሆን እስቲ እንጸልይ። ዶክተሮች በሕክምናችሁ የእግዚአብሔር ጣት እንዲያልፍ፣ ፈውስ እንዲሆን፣ ምህረት እንዲያገንላችሁ፣ በጽድቅ እንድትሰሩ። ሰው በእስክርቢቶ ብዙ ታሪክ መስራት ይችላል በዚህ ዘመን ላይ። ግን እግዚአብሔር ሁሉንም ያያል። አምልኮ ማለት እሁድ መተን የምናቀርበው መስዋዕት ሳይሆን በየቀኑ የምንኖረው የህይወታችን አይነት ነው እግዚአብሔርን ደስ የሚያሰኘውና እግዚአብሔርን ደስ የሚያሰኝ ጸሎት እንድንጸልይ። ጸሎታችን በመንፈስ ቅዱስ የተባረከ ይሁን። ጸሎታችንን መንፈስ ቅዱስ ይባርክልን። የአብ ደስታ፣ የወልድ ደስታ፣ የመንፈስ ቅዱስ ደስታ ይሁን። ታስታውሳላችሁ ሐና ከእግዚአብሔር ለመነች። የልመናዬን ቃል ሰምቷልና እግዚአብሔርን ወደድኩት ብላ ለእግዚአብሔር ቀደሰችው። ያ ልጅ ከዳን እስከ ቤርሳቤ ነብይ እንደሆነ የታወቀ የእግዚአብሔርን ደስታ የሚኖር የቆሸሸውን ቤት የሚያጸዳ ልጅ ተወለደ። በጸሎቶቻችን ባጣናቸው ነገር ለእግዚአብሔር ደስታ የተቀደሱ ጸሎቶች ይኖሩ። ለምን ሲባል እግዚአብሔር የኪዳን አምላክ ነው፣ ጸሎትን ይሰማል። ጸሎታችን ከፍ ያለ እዚህ ምድር ለተፈጠርንለት ዓላማ እንደሱ አይነት ጸሎት እንድንጸልይ እግዚአብሔር ያግዘን። መስዋዕታችንን ይባርክልን፣ አምልኳችንን ይባርክልን፣ የጸሎት ስፍራችንን በመንፈስ ቅዱስ ግርማ ይባርክልን። አብ ደስ የሚሰኝበት ጸሎት ይሁን። ጌታ ኢየሱስ የሚጸልያቸውን ጸሎቶች ታውቃላችሁ አይደል? አባት ሆይ ይህች ጽዋ ከኔ ትለፍ፣ አታልፍም፣ ጠጣት ሲለው አሜን ፈቃድህ ይሁን። ደስ የሚለው ነው። በቃ አብን ደስ የሚለውን ያደረገውና እኛም በክርስቶስ ኢየሱስ መልካሙን ለማድረግ ተፈጥረናልና የእግዚአብሔር ጸጋ በጸሎቶቻችን በመሻቶቻችን እግዚአብሔር ፍቃድ እንዲገለጥ ጸጋ ይውደቅብን። ምህረትና በጎነት በምድር ሁሉ ላይ ይሁን። ለተቸገሩ ለታሰሩ ሁሉ መፈታት ይሁን። ጌታ ኢየሱስ የመጣው ለዕውሮች ማየት፣ ለአንካሶች መዝለልን፣ ብርሃን ለጨለመባቸው ብርሃንን ለመስጠት ነውና የእግዚአብሔር ብርሃን በምድር ሁሉ ላይ በኢየሱስ ይሁን። አሜን። እንጸልያለን። ሃሌሉያ። ጌታ ሆይ የልብህ ደስታ በእኛ እንዲሆን ጸለይኩኝ። የልባችን ደስታ አንተ ነህ መንፈስ ቅዱስ። በምድር ላይ ባለን ቆይታ በራሳችን ዘመን የእግዚአብሔርን ፍቃድ አገልግለን እንድናልፍ ጸሎቶቻችን በመንፈስ ቅዱስ የተባረኩ እንዲሆኑ ጌታ ሆይ ደስ የሚልህ ቅድሚያ እንዲይዝ በልባችን ስፍራ እንዲያገኝ ለተጠራንበት ዓላማ መተን ያንተን ደስታ ፈጽመን እንድንሄድልን ጸጋ ስጠን። ሁሉ ያልፋል። እግዚአብሔሩን ያንተን ፍቃድ አድርገው የሚያልፉ ሰዎች ኃያላን ናቸውና በኢየሱስ ክርስቶስ በኃይልህ አስበን፣ በስልጣንህ አስበን፣ በመንግስትህ አስበን። አንተ ደስ በምትሰኝበት የህይወት አይነት ባርከን። የሰጠህንን ጊዜ ባርክልን። ለሚሰሙ ሁሉ ጸጋ ይፍሰስ። ለእኔም ምህረት አግነንልኝ። በጌታ በኢየሱስ ስትል ስማን። አሜን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። በኢየሱስ ስም አሜን።